እግዚአብሔር በኩር ካለ ቀጥታ እየጠራ ያለው ኢየሱስን ነው። በቀደመው ኪዳን ይሄንን ቃል እየተጠቀሙ አሉ። ለምሳሌ እግዚአብሔር እስራኤልን አንድ ግለሰብ ሳይሆን the nation እስራኤልን ግብጽ ቁጭ ባለበት በኩሬን አይደል ያለው እግዚአብሔር ከግብጽ አወጣዋለሁ አለ። ከፍጥረት ሁሉ በፊት በኩር ነው፣ የመጀመሪያ ነው። ጌታ ኢየሱስ ክርስቶስ ምንም ሳይኖር የነበረ የዘላለም አምላክ ነው። ስለዚህ በኩሩን ወደ ዓለም ሲያስገባ ሲል በኩር የምትለው ቃል ጋር ያሉት ወደ ዓለም ሲያስገባ የሚለው ቀጥሎ እመጣበታለሁ። በኩር የሚለው ጌታ ኢየሱስ ክርስቶስ ጋር ሲመጣ ምንም ሳይኖር ቀድሞ የኖረ ማለት ነው፣ ለዘመኑ መጀመሪያ የሌለው። ስለዚህ እግዚአብሔር በኩሩን ወደ ዓለም ሲያመጣ ካልን የሚያመለክተው ቃሉ ቀጥታ ጌታ ኢየሱስ ክርስቶስ መለኮትነቱን የሚያመለክት ቃል ነው። ሂስቶሪካል ኢየሱስ መሬት ላይ ሲኖር ያውቁታል አንዳንዶቹ በስጋ እና ሲያዩት ይሄ ኢየሱስ ሲሉ አዎ እርሱ የእግዚአብሔር በኩር ነው እና ሲወለድ አይደለም ያለው ወደ ዓለም ሲገባ ነው ያለው። ኢየሱስን እግዚአብሔር በኩሩን ወደ ዓለም ሲልከው ማለት ኢንካርኔሽን ነው ባይዘው አንዱ ትርጉሙ። ኢየሱስን እግዚአብሔር ወደ ዓለም በኩሩን ወደ ዓለም ሲልከው ማለት የጌታ ኢየሱስ ክርስቶስን ሰው ሆኖ ወደ ምድር መምጣት የሚያመለክት ቃል፣ አምላክ ሰው መሆኑን የሚያመለክት ቃል፣ መለኮትነቱ ላይ ሰውነትን ጨምሮ ወደ ምድር መውረዱን የሚያመለክት ቃል። አምላክ አንዴ ነው ሰው የሆነው። ሰው መቼም አምላክ አይሆንም። ሰው ሁሌ ሰው ነው፣ አምላክ ግን ሰው ሆኗል። ሰውስ ሁሌ ሰው ነን። ጥቃቅንም ትልልቅም አማልክት አትሆኑ። ሰማይም ስትሄዱ ሰው ሆነን ነው የምንቀጥለው። እንደ መላእክት የሚለው ኢሞሽን ምናምን አሁን መሬት ላይ ያሉ አንዳንድ ስሜቶቻችን አይኖሩም ነው እንጂ ሰማይ ስንሄድ መልአክ አንሆንም። እግዚአብሔር የሙታን ሳይሆን የሕያዋን አምላክ ነው። የአብርሃም የይስሐቅ የያዕቆብ አምላክ ነው። ምን ማለት ነው? አብርሃም ይስሐቅ ያዕቆብ ሞቷል፣ ያስነሳቸዋል ማለቱ ነው። እና ጌታ ኢየሱስ ክርስቶስ ወደ ምድር መምጣቱን የሚያመለክት ቃል ነው። በኩሩን ወደ ዓለም ሲያስገባ የሚለው ቃል የሚያመለክተው ጌታ ኢየሱስ ክርስቶስ ወደ ምድር መምጣቱን፣ ሰው መሆኑን፣ ኢንካርኔት ማድረጉን፣ አምላክ ሰው መሆኑን የሚያመለክት ቃል ነው የመጀመሪያው። ሁለተኛው ዳግም ምጽአቱን የሚያመለክት ቃል ነው። ጌታ ኢየሱስ ክርስቶስ ድጋሚ ይመጣል ወደ ምድር። በኩሩን ወደ ዓለም ሲያስገባ መላእክት ሁሉ ይስገዱለት። መላእክት ለክርስቶስ ኢየሱስ ሰጋጅ ናቸው። መላእክት ጌታ ኢየሱስ ክርስቶስን አምላኪዎች ናቸው። መላእክት በምንም አይነት መንገድ መጽሐፍ ቅዱሳችን ላይ ስግደት ተቀብለው ማያውቁም፣ አይገባቸውም። ስግደት የሚገባው እሱ ብቻ ስለሆነ መላእክቱ የእግዚአብሔር በኩር ወደ ዓለም ሲገባ ይሰግዱለታል። ቃሉ የተቀመጠው ብትሰግዱ አይደለም የሚለው፣ ይህ ትእዛዝ ነው። ቃሉ ባይዘወይ ኢየሱስ ሲመጣ ይሰግዳሉ። የምታስታውሱ ከሆነ ጌታችን ኢየሱስ ክርስቶስ ሲወለድ የተወለደ ቀን የእግዚአብሔር መላእክት ነበሩ። ባይዘወይ ክብር በአርያም በምድር ሁሉ ደግሞ ሰላም ይሁን ብለው የዘመሩት እኮ እነሱ ናቸው። እረኞቹ እኮ አይደሉም እኮ የዘመሩት። መላእክቶች አይተው ሲወለድ ሰገዱ፣ አምልኮ ሰጡ። እግዚአብሔር በኩሩን ወደ ዓለም ሲያመጣ መላእክቱ ሁሉ ይስገዱለት። ኢየሱስ ብቻ ስግደት ይቀበላል። እርሱ እግዚአብሔር ወልድ ስለሆነ ልክ እንደ እግዚአብሔር አብ እንደ እግዚአብሔር መንፈስ ቅዱስ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ወልድ ነው። የኢየሱስ ሰውነት ብዙ ኩዌሽን አይደረግም። ዕብራውያን ቸርች በአካል ስለሚያውቁት ብዙዎቹ አዎ እናውቀዋለን፣ ነግረውናል። እሱ የነበረ ጊዜ አብረው ያገለገሉም ነበሩ። በሰውነቱ ላይ ጥያቄ የለም። ይስገዱለት የሚለው ያምልኩት የሚል ቃል ነው። ትክክለኛ ቃሉ ይስገዱለት ማለት ድፍት ይበሉ ብቻ ሳይሆን ወርሺፕ ያርጉት እና የሚጠቀመው ቃል ይስገዱለት ለሚለው የሚጠቀመው ቃል አምልኮ የሚለውን ቃል ነው የሚጠቀመው። የኛም የነሱም የጋራ ቃል ነው። ባይዘው ያምልኮ እኛም እናመልከዋለን፣ እነሱም ያመልኩታል። እኩል ነው የምናመልከው። ለእግዚአብሔርና ለመላእክት እንዳንል አምልኮ እኩል ነው ለእግዚአብሔር የሚቀርበው። ማንም እግዚአብሔርን አይጋራውም። ኢየሱስን እግዚአብሔር ኢንትሮን እንዳርጎታል። አምልኮ ለሌላ ቆርሶ መስጠት ክራይስትን ዲትሮን ማድረግ ነው። ከዙፋኑ ለመነቅነቅ መሞከር ነው። ባይዘው እንደ ቀላል እንዳታዩት። እግዚአብሔር ያከበረው ልጁን ከዙፋኑ ላይ ለመነቅነቅ መጣር ነው። በጣም አተኩረው ሲጽፉ አንዳንዱ ለኛ ኢሹ ላይሆን ይችላል። ባይዘው ጴንጤ ነኝ ብለን ኦሬዲ እንላለን። ኖ እነዚህም እኮ በጌታ ናቸው። በኋላ ላይ ግን በእምነት እኮ የበረቱ ነበሩ እኮ ዕብራውያን። በኋላ ላይ ግን መጎተት ጀምሮ ወደ ኋላ ኖ ይላቸዋል። የመላእክት አምልኮና የቀን ቆጠራ ቆላስያስ ምዕራፍ 2 ምዕራፍ 3 ላይ እንደገና ገላትያ ምዕራፍ 3 ላይ አሉ። የመላእክት አምልኮ ሾልኮ ገባ። ሪቹዋልስ ነው። ምን ችግር አለው? መች አመለኳቸው? ዝም ብዬ አይደል በርከክ ያልኩላቸው? ይሄንን የሚያደርግ አይደል ያለው ቆላስያስ ላይ አካል ሁሉ በጅማት ተገጣጥሞ ህብረት ከሚያደርግበት ከራስ ጋር ግንኙነት የለውም ማለት።
ይሄንን ማድረግ ስትሞክር እግዚአብሔር ከራስ ላይ ይቆርጣል አለ። ምን ማለት መሰለ? እዚህ ላይ ያለ ከዚህ ጋር ብረት የለው ማለት እላዩ ላይ ሆነ ሞታል ማለት ነው። በምንም ተአምር አምልኮ ለእግዚአብሔር ብቻ ነው። ይስገዱለት የሚለው ያምልኩት የሚለው ፕሮስኮኒዮ የሚልቃል። ፕሮስኮኒዮ ማለት መነካካት ማለት ነው። ትርጉሙ መተሻሸት ትክክለኛ ቃሉ። ሩቅ ምስራቅ የነበሩት ሰዎች ሲያመልኩ አምላኮቻቸው ጋር ሲያመልኩ ለአምልኮ ሲመጡ እንደዚህ በስነ ስርዓት እኛ እንደምናደርገው አይደለም የሚያደርጉት። ክብራቸውን ጥለው ዝብርቅርቅርቅ ነው የሚሉት። የሚመለከው አምላክ አምላኪው ላይ ጠረኑ እስኪቀር ማለት ነው። እና ሰውየው ተነስቶ ወደ ቤቱ ሲሄድ ከአምልኮ እንደመጣ የምታውቀው አምላኩን ይሸታል፣ ያስታውቃል አምልኮ ላይ እንደነበረ። መተሻሸት፣ መነካካት እንጂ ትክክለኛ ቃሉን ደግሞ ከተረጎማችሁት ዝቅ ብሎ እግር መሳም ማለት ነው። ያምልኩት ማለት ቶታሊ ሰሚት ያርጉ ማለት ነው። ይሄ ከጉልበትና ከጭንቅላት መስገድ አልፎ የልብ መሰበርን የሚያመለክት ነው። መላእክቱ ይስገዱለት ማለት አምልኮ በጣም ከባድ ነው። ከሆነልንም የሚነሳ ብቻ አይደለም አይደል? ከማንነቱ የሚመጣ ነው። መላእክታው ምን አድርጎላቸዋል? ምንም አላረገላቸውም። ለመላእክት በመገኘት ውስጥ ሆነው ያንን ህሉና ኤክስፔሪየንስ ከማድረግ ውጭ ኢየሱስ የሞተው እኮ ለኔ ነው። መላእክትስ ያለማቋረጥ ያመልኩታል። ከማንነቱ ነው የሚወጣው አምልኮ። እያየኸው ነው። አምላክ ነህና ይገባሃል እኮ ነው አምልኮ። እኔስ አድነኸኛል። መላእክቶችስ መለኮት ነህ ይገባሃል እግዚአብሔር ስለሆንክ። ሰማይ ያለ አምልኮ ጌታ ኢየሱስ ክርስቶስ አይደል የታረደው በግ ሲገባ የእግዚአብሔር ዙፋን ወዳለበት ወደ ትሮን ሩም የታረደው በግ ሲገባ እልፍ ጊዜ እልፍ አይደል የሚለው ሺህ ጊዜ ሺህ መላእክቶች ዝቅ ብለው አይደል 24ቱ ሽማግሌዎች በደረታቸው ለጥ ብለው እኮ ነው የሚለው መሬት ላይ 4ቱ እንስሶች ወደ መሬት አቀርቅረው ክብር ይሁንለት፣ ባለጠግነት፣ ምስጋና፣ አምልኮ ይገባዋል አሉ። ያ ሁሉ መልአክ ማለት ነው። እግዚአብሔር በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ ይስገዱለት ይላል። በጣም የማያቋርጥ ፈርቨንት የሆነ ሰርቪስ አላቸው መላእክት። አይቋረጥም። ሁልጊዜ ትኩስ ናቸው ለአምልኮ፣ ለማገልገል፣ ፈቃዱን ለመፈጸም። ከእርሱ አንደበት የሚወጣውን ቃል ጠብቀው ለማከናወን በጣም ዝግጁ ናቸው። እኔን ፈቃዴን አድርግ ሲለኝ በጣም በብዙ ገደብ ውስጥ ነው ያለሁት። አደርጋለሁ ግን ከብዙ መዘግየት ጋር ከእግዚአብሔር ስፒድ አንጻር ከእግዚአብሔር ልህቀት አንጻር በጣም ቀስ ብለን ነው የምናደርገው። ስለዚህ አምልኮ ለእግዚአብሔር ነው። ኢየሱስ ሲባል ንደዱ፣ አምልኮ ይገባዋል። እኛ ጋር ፍጹም ሰው ሆኖ በመካከላችን አድሮ መስቀል ላይ ስለሞተ እንደገና በእኛ ገብቶ ስላደረ እኮ ነው እኮ ሲምፕል የመሰለን እንጂ መላእክት እኮ ሲያዩት መናፍስት ያረጋቸውም የእሳት ነበልባል የሚያረጋቸውም እሱ ነው። ባገኙት አጋጣሚ ይሰግዳሉ፣ ባገኙት አጋጣሚ ክብር ይሰጣሉ። አይናችሁን ከጌታ ላይ አታንሱ በፍጹም። ወደ ጎን አምልኮ የሚገባው ምንም ነገር የለም፣ ወደ ላይ ብቻ ነው። ኢየሱስ ብቻ አምልኮ ይገባዋል። ስለ ልጁ ግን አምላክ ሆይ ዙፋን ከዘላለም እስከ ዘላለም ነው። ስለ ጌታ ስለ ኢየሱስ ክርስቶስ የተነገረ ቃል ነው። ዙፋን ወደፊት የምትይዘው አይደለም፣ ከዘላለም እስከ ዘላለም ነው አለና ቀጥሎ ምንድነው የሚለው? ጽድቅ የመንግስት በትር ይሆናል። ይሄ ቃል ቀጥታ ለእግዚአብሔር አብ ውሎ ያውቃል።